እሱ እንዲህ ገብቷቸዋል። እሱስ ይሄ አሁን ተለብሶም ያልፍ ነገር አይደለም። ከሷ ብቻ ስለተጣላ መጣ የዚች ነገር አቀራረባቸውስ ከዚህ በፊት እንዴት ነው ወይስ አልተቋረጠም ነበር ወይ የሚለው ጥያቄ ያስነሳል። ገብቷቸዋል። ያ ስለሆነ በዚህ ላይ ብትሰራ መጀመሪያ ታች ባለው ብትሰራ የእሱም ስም እየጠራ ይሄዳል፣ ነገሩም ሲስተካከል ይሄዳል እንጂ ትልቅ አባት አምጥቶ ዳቦ ተጋግሯል አልተጋገረም። ይሄ እኔ ደስ አላለኝም። ከዛ የተረፈ ደግሞ ጋሽዬን ብታስወጣ ደስ ይለኛል በዚህ ነገር። ወንድምየው ከተናገረበት እስቲ ትናገር። ግን መጀመሪያ መድኃኒት ምናምን ብሎ ሲናገር እኔ እኮ መድኃኒቱ ይጎዳዋል አወደዋለሁ እኮ ቢጎዳውስ የሚል ቃል ተናግራለች። መጀመሪያ ስትናገር የነበረው ብሩኬ ጋር ሲገናኙ ከሌሎች ጋር ሲገናኙ ግዴታ አለብህ ምናምን ነበረ። ቀይራ ደግሞ ዛሬ ቃላቱን ደግሞ ቀይራ ሌላ ቃል ነው የተናገረችው። አዎ ማስተማር ካለባት ሃይሚ ምን እንደሆነ ታውቂያለሽ? አንድ ወንድ ልጅ ካጠገባ ካለች ሴት ተጣልቶ ሲመጣ እንዴት ልትቀበዩ ቻልሽ? አንቺ ሴት አይደለሽም ወይ? ይሄ ነግበራስ አይደርስብሽም ወይ ብላ መጠየቅ ነበረባት ልጅቷ። ስለምወደው አለች እኮ ስለምወደው አለች እኮ እናቴ በፍቅር እኮ ታብዳለች ልጅቷ። ስለምትፈልገው እሱ ነው በእግሩ የመጣው አይደል እንዴ? እሱ እኮ ነው በእግሩ የመጣው። እሱ ግን እኮ ተናግሯል። በጊዜው ተናጀሰ ነበረ ጥሩ ስሜት አለ መጥቻለሁ እኮ ብሏል። ወንድሙ እኮ እኔ ጋር ነው የሚያድር ብሏል። እኔ ጋር ነው የሚያድር ልጁ እኮ ግን እኔ ምንም አላደረም። ይሄ ልጅ አላደረም። አብሮ አጧት ካልጋ አልተነሳም፣ አልታየም። ምንም የለም። አንድ ሰው መድኃኒት ምንም ብታረግ ምንም የምታውቀው ነገር የለም። እሱ እውነቱን ልንገርሽ ቡታጀራ የሚባልም አልመጣም። እውነቱን እንደ ትምህርቱ እንውሰደው ብለን እንወያይበት ብለን እንጂ ቡታጀራም አልመጣም። ልጅቷን ሲጀመርም አያውቃትም። ተለያይተዋል። ልጆቿ ድሮ ጓደኛ ነበሩ፣ ተለያይተዋል። ስለደወለላት ብቻ መምጣት ነበረባት፣ መጋደምስ ነበረባት ወይ እሷ እራሷ አንድ ወንድ ታጣላይ ከዛ ጋር እሱ እኮ አልፈልግሽም እያለ አንድ ሰው በአንድ ሰው አንደበት እኮ አልፈለግም ማለት በራሱ እኮ ሞት ነው እኮ። አልፈልግሽም እየተባለ እንዴት ነው ዘጋ የሚቆመው? አልፈልግሽም አልወድሽም እየተባለ በጣም እኮ ይቀፋል እኮ በአንድ ሰው አለመፈለግ በራሱ ያስጠላል። ባይበልጥ ደግሞ በጋሽዬ ፊት እንደዚህ እኔ መነጋገሩ ከብዶኛል። እውነት ለማለት በጣም ደግሞ እወደዋለሁ። ስለምወደው መድኃኒት ቢጎዳውስ እንዴት ያለ ቃል ነው የምትናገረው? ከተው መድኃኒት ቢጎዳውስ አላለች። ጋሽዬ ደግሞ ምስጢር አላወጡም እንዴ? ባልሽን እንዳልቂ ባልሽን ይዘሽ ቁጭ ነው። አዎ ሰርግ ተበልተናል እኛ ተበልተናል። እናንተ ሰርግ ሳንበላ ባልሽን ተባለች እኮ ሃይሚ። ሰርግ ደግሰዋል እንዴ? እኛ ሰርግ እየጠበቅን እኮ ነው። ከዚህ በኩል ሀብ ምን አለ አገኘሃለሁ መቼም ያው ምንድነው ወንድሙ ማነው ስሙን ጠርቶ በሽንግልና መቼም እኛ ነን የምንሄደው አገኘሃለሁ ብሎ ምስጢር አወጣ። እሱም ደግሞ ባልሽን ጠበቀ። መለኛው በሽምግልና እንገናኛለን። ወንድም ታላቅ ወንድም እንዲያባት ስለሆንኩ በሽምግልና እንገናኛለን አለ። ጋሽዬ ደግሞ በትዳርሽ ማመን ያልገባሁም ማለት በትዳርሽ ያልገባሁም አርፈሽ ባልሽን ይዘሽ ቁጭ በይ አለ። እኛ ሰርግ ሳንበላ እኛ ሰርግ ትጠራለን ብለን እየጠበቅን ወገባችን አስረን እንጨፍር እኮ አስገብኝ እየተባልሽ ነው። ከታች ምስክሬ ናት አይደለም ምንም ሳይኖረኝ እንዴ ተጠጣ አልፈልግሽም እየተባልኩኝ እንዴ የልጅ አባት እኮ ባናት ተተከል ብዬ ነው ልጄን ይዤ ወጥቼ ብቻዬን ያሳደግኩት። ባናት ተተከል እንዴ እንኳን አልፈልግሽም ብሎኝ ይቅርና የሆነ ቃል ተናግሮኝ እንዴ እሙ አንቺ ማነው ስምሽ? ብሌን ቅዱስ ገብርኤል ብሌን ስሜን ጠፋብኝ። ብሌን አስወጫት እቺ መናጤ ነው አስወጫት። አስወጥ እያልኩ ነው። እቺ መናጤ ነው አስወጫት። ካናቷ አላት ውጭ አንቺ መናጤ
ሜላት ምትበል ውረጅ አንቺ ሾካ ዱቂ ውጪ ውቃቤን አልወደደሽም አንቺ ብሌን ሚውት አድርጊ አንቺን ሆዷ የነበረው ሆድና በአንዴ ተነፍቶ የመጣበት እኔ ግራ ገብቶኛል። ይሄ ነገር መጀመሪያ ቀን የመጣች ጊዜ አይታችኋል። ቲሸርቷን ያስገባት ፓርትን እዩት፣ እንዴት ወደ ውስጥ የገባ ቀሚሱ ጋር ሸሚዙ ጋር ጅንስ ቀሚስ ጋር እንደዚህ ወደ ውስጥ አስገብታለች። እንደ ፋሽን አድርጋ እኮ የለም ነበረ። አሁን ከየት መጣ እኮ ግራ ያጋባ። ይኸውላችሁ በመጀመሪያ ተነፋም አልተነፋም እኔ እሱ ላይ ድርድር የለኝም ብያቸዋለሁ። ይነፋም አይነፋም እንትኔም አይደለም አንድ የሚያስቤውም አላውቅም፣ አልመለከተውም እሱን ማለት ነው። ርጉዝም ሆነም አልሆነም እሱ ያው ለትወና ለእንትን ተብሎ ነው የመጣው። ስለማይሆንም ነው ሲጀመር ማለት ነው። ግን ማስተማር ያለባት ሴት ልጅ ወድቃ እንደማትቀርና እንደምችል ማስተማር በጣት ክስቲ ወጋ አድርገው ጋሽዬ ወጋ አድርገው ይኸው በቃ በስሜት ለካ እንደዚህ እየለፈለፍኩኝ ይኸውላችሁ የኔ ሴትዮ እናት ደግሞ ማለት ነው እንደው አሳዝኛት ይሁን አላቅም፣ ምን እንደሆነ አላቅም። ከውስጥ የማይለበሰውን ከውስጥ ምን እንደሚለበስ ገዛልሻለሁ አለች። አነሳችና እንዳልኩሽ ካቦርት አንስታ አልኩሽ እንኪ አለችና ሰጠችኝ። እኔ ለካ ጣቴን ለጋሽዬ እንደዚህ እያልኩ እየለፈለፍኩ እየሄድኩ ነው። እሷ ከኋላ ልብሱን ይዛ መጣ። ልብሱን ምን አሁን እንደዚህ ስታይ ቪዲዮ የለም። እኔ እንደዚህ እያልኩ እየሄድኩ ለካ ሴትዮዋን ሆዷን አልኩሽ ጉስም አድርጌዋለሁ። ፊት ለፊት እኮ ስልክ መስላሽ ነው እንዴ? እንዲሁ እንደ አማራት እየተሽለጠለጠች ትኖራለች። እኔም ቢሆን ተቀብዬ ያሳድጋለሁ እንጂ መቼም ከብሩክ ጋር እንድትኖር እኔ አልፈቅድላትም። አይፈልጋትም። ይቺ ብስብስ የበሰበሰች ይቺ አሁን እኛ እዚህ ጋር ገስት ላይ ቁጭ ብለናል። እንትና ማንች ቃሊቱ በፎቶአችን ወዝዳዛ ለጥፋል። ሳቅ ነው በአፍንጫዋ ነው የምስቀው ሁሌ። የምር ይሄ ነገር በጣም ነው ማለት ነው። እሺ የገደል ማሚቱ ጉንፋን ይዞኛል፣ ማርያምን ጉንፋን ይዞኛል። እዚህ ጋር ተዋት ተሳቆና ጉንፋን ይዞኛል። አላስን ማሬ ልንገርሽማ አንቺ በዚህ ልክ የምር ባይሆን በዚህ የምር ቢሆን ነው እንጂ በምር ባይሆን እንደዚህ በዚህ ልክ ጋሽዬ አይመጣም ነበር ነው የምትይው አይደል? የኔ ቆንጆ የምርም ቢሆን የምርም ባይሆን ልጆቹ ተጣልተው አይጣሉም። እሺ የኔ ውድ እነሱ ባልና ሚስቶች ናቸው። ባልና ሚስቶች ደግሞ በውሸት ማንም አይፈቱ። ባልሽን አትልቀቂ ስትባይ አልሰማሽም እንዴ አንቺ? ድምፅሽን ከፍ አድርጊ እስኪ። ሆዶ እኮ ጨርቅ ነው ማሬ፣ ሆዶ እኮ ጨርቅ ነው። እርጉዝ አይደለም። ማነው ሼር አርጋለች? ድምፅሽ በደንብ ምን ሼር አርጋለች? ሃይሚ ሼር ያደረገችው የዛሬውን ቪዲዮ ምን ብላ ሼር እንዳደረገችው አይታችሁ? ኧረ በጣም ብዙ አላየንም። ምን አለች? እስኪ ንገሪ። በጣም ብዙ ነው የጻፈችው። እስቲ ንገሩ ነው አላየንም። አንብቢ እስቲ ብሌን። እስቲ አንቺ ሌላ ስልክ የለሽም? ምንም አይለዩም። ምንም በጣም ግራ ገባኝ። እንደማያደርጉ ምትስካውን ማሬ ግራ ይግባሽ የኔ እናት፣ የኔ ውድ ግራ ይግባሽ። እኛም ግራ ገብቶን ነበር። ሰው ሀገር ስደት ነው ያለሽው። ምንም ነገር አይመጣም። እመኚኝ። የነገ ቀረ ማምላለች ትያለሽ። ምንም አትንሰፍሰፊ፣ ምንም አትሁኝ፣ ምንም ነገር የለም። ምንም ይኸው ልጅ ለበዓል እንደሆናሉ ምንም የለም። የማን ሲሆን እኛ ምን አገባን? ሆዳም የሰው ይሁን ባለትዳርተኛ ይሁን ጨርቅም ይሁን አይመለከተንም። እኛ የመጀመሪያ ቀን ስመጣ ሆዷ እንደዛ ነበር። አሁን የዚህ ሁለት ቀኑ ደግሞ አበጠ። ቆይ የእርግዝና ባንድ ቀን ያምጣ እንዴ? እኛ ይበጥስ ምን አገባን? ውሃ ነው ሲጀመር አይሆንም። ሲጀመር አይሆንም። በጤ ሀቢብቲ አንቺ እኮ ዳቦ ስትጋግሪ ወይኔ እናንተ ብዙ ነው ግን ማንበብ አልችልም። እናንተ እንትን አትበሉ። አንብቢ ችግር የለውም።
ብዙም አልችልም። ለጥፈላችሁና አንብቡ። እምቢ ካለሽ በእንግሊዝኛ አስተርጉሚን ገልብጪውና ማለት ነው። በአማርኛ እምቢ ካለሽ ገለብጠውና በእንግሊዝኛ አነብላችኋለሁ። የሚለው ጋሽዬ የኔ ውድ አባት አንተ ከጎኔ ባትሆን ምን ሆን ነበረ? የኔ መልካም የኔ አጽናኝ አንተ አባቴ ብቻ ሳትሆን ጓደኛዬም ነክ የኔ አስተዋይ አባት እኔ ካንተ ያንተ ተወልጄ ኧረ ቆዩኝ አይደለም ካንተ ተረታቸዋል ከኔ በላይ ሁሉንም ነገር ይቋረጥ ስሜትሽ ይቋረጥ አንብብልኝ። እስቲ ሌሎቻችሁ አንብቡ። ኦኬ በመሃል እመቤቴ ድንግል ማርያም አርሴማ ኪዳነ ምሕረት ወላዲት አምላክ ብሩክዬና ሃይሚዬን እንዳይለያይ ሁሉን ነገሮችን የሰይጣን ስራ ስለሆነ እንዲያከሽፍልን እንጸልያለን። እኛ እናቶቿም እህቶቿም እዚህ ጋር ያላችሁ ሁላችሁም ለሃይሚዬና ለብሩኬ እግዚአብሔር አምላክ ብሩክንን እና ሃይሚን እንዳይለይብን እንዳይነጣጥልብን። ሰዎች ሊነጣጥሉ ይቺን ተንከሲስ ማለት ነው እግዚአብሔር በታምሩ አለቅልቆ ሊደፋውም ይችላል። ታምረኛ በሁለት ፍቅረኛ መሃል የሚገባው አጋንንትን እግዚአብሔር አምላክ አርክሶልን አዋርዶልን አቆሽሾልን እዛው ይጣልልን። የሰማይ አምላክ የምድር ባለቤት የእስላም የክርስቲያኑ አምላክ እኛ በሰው ሀገር ለምናለቅሰው በሰው ሀገር ለምናነባው እግዚአብሔር አምላክ እኛን አይቶ አሁን ካሁን እያልን ከአንጀት የምንወዳቸው ካለን እግዚአብሔር የልብን መሻት የምታውቀው አምላክ ልዑል እግዚአብሔር የእስላም የክርስቲያኑ አምላክ ሁሉም በየእምነቱ ያለ እውነት ለነዚህ ልጆች ትክክለኛ ፍቅር ያለው ሃይሚና ብሩክ አይለያዩም እና የሚወደውን ነው እግዚአብሔር የሚፈትነው ማድረግም የሚችለው ሁሉን ነገር መስራት የሚችለው አምላክ የሰማይ አምላክ የእስራኤሉ ንጉስ የድንግል ማርያም ልጅ እኔ ከልቤ ካንጀቴ ነው የምጸልየው። አምላኬ ሆይ አሁን ለኔ በዚህን ሰዓት አይኔ ወዳንተ እያየ ነው የምጸልየው። ለኔ ጨለማ ነው ላንተ ብርሃን ነው። እግዚአብሔር አምላክ ሁሉን የምታደርገው ጌታ ማለት ነው። ሃይሚዬንና ብሩክን ላይለያይብን እግዚአብሔር አምላክ በሁላችንም እንደው በመንፈስ እህቶቼ ከልባችሁ እውነት ሃይሚና ብሩክ እንዳይለያዩ የምትፈልጉ ካላችሁ መልካምነት ለራስ ነው። ጥሩነት ለራስ ነው። በረከቱን ታገኛላችሁ። ከልባችሁ ተግታችሁ ማለት ነው። የሰውን ምላስ ሳትከተሉ ታደርጓለህ። ፈጣሪያችን ይሄንን ድል ታደርጓለህ። አሸናፊ አምላክ ነህ አንተ የእስራኤሉ ንጉስ ለኛ ብለህ የሞትኳ አምላክ በጠራንብህ ሁሉ የምሰማን አምላክ እነዚህ ልጆች እኛ እነዚህ ልጆች ቢጣመሩ ሁሉን ነገር አድርገህ ያጣመርከው አምላክ እኛ የወደድናቸውን አንተ የወደድክ ስለሆንክና የድንግል ማርያም ልጅ አምላኬ ሆይ ዛሬ ይሰቀላል የተባለውን ስቅላት የምታጠፋ ዛሬ ይፈረድበታል የሚባለውን ፍርዱን የምታቀለው አምላክ ማለት ነው። እግዚአብሔር ሆይ እውነተኛ ፍቅር አለባት የዚች ልጅ ልብ አይሰበር። አምላኬ ያንተ ፍጥረት ናት። የዚህ ልጅ ልብ አይሰበር። ሃይሚዬና ብሩኬ ማለት ነው። እግዚአብሔር አምላክ ታምረኛው አምላክ እውነት ቅዱስ ገብርኤል አባቴ ቅዱስ ሚካኤል ፈረሰኛው ጊዮርጊስ ኪዳነ ምሕረት እናቴ እኔ ካንጀቴ ነው ከልቤ ነው። እውነት አምላኬ ሆይ በእነዚህ ልጆች ውስጥ የገባ ሁሉ በእነዚህ ልጆች እነሱን እንበትናቸዋለን ሁለቱን እናለያያለን የሚለው ሁሉ እግዚአብሔር አምላክ ዛሬ ሌሊቱን ማለት ነው ታምር ማሳየት ትችላለህ። ታምሩን አሳየን።